ማንንም ሰው ቅናትን ይቀናል። ነገር ግን ይሄንን ቅናት ለምንድነው ሰዎች ከቅናት ተነስቶ ሚስቱን ገደለ፣ በቅናት ባሏን ገደለች፣ በቅናት ከጓደኛዋ ጋር እንዲሆነች አንባላል እና እስቲ ስለ ቅናት እኔ ምንድነው ቅናት? ጤና ይስጥልኝ የፕሮግራማችን ተከታታዮች እንደምን ሰነበታችሁ? ይህ የጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም እንደተለመደው ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን ይዘን የምንቀርብበት ፕሮግራም ነው። አብራችሁን እንድትቆዩ እየጋበዝኳችሁ ይህንን ቤት ደግሞ ሰብስክራይብ፣ ላይክ እና ሼር በማድረግ እንድታግዙን ጠይቃችኋለሁ። ዛሬ ይዤላችሁ የቀረብኩት ፕሮግራም ቅናትና ትዳር በሚል ነው። እንግዲህ እንደምናውቀው ብዙ ጊዜ ሰዎች በንግግራቸው እሱ በሚስቱ ይቀናል፣ እሷ በባሏ ትቀናለች ይላሉ። አዎ ሰው በሚስቱ ሊቀና በባሉ ሊቀና ይችላል። በተለያየ መንገድ ደግሞ ቅናት ይገለጣል። በስራ ቦታ ሰዎች አንዱ ባንዱ ላይ ይቀናል፣ ወንድም በእህቱ ላይ ይቀናል፣ ወይም እህት በወንድሟ፣ እህት በእህቷ። በተለያየ መንገድ ነጋዴዎች እርስ በርሳቸው ይቀናናሉ። ቅናት ግን ተፈጥሯዊ ስብዕና ውጤት ነው። ይሄ ተፈጥሯዊ ነው። ማንንም ሰው ቅናትን ይቀናል። ነገር ግን ቅናትን ልዩ ሊያደርግ የሚችለው ዲግሪው ነው። በሰዎች ውስጥ ያለው አቅም ሊያስከትል የሚችለው ጥፋትና ሌሎች ችግሮች ታይተው እንጂ ማንም ሰው ይቀናል። ተፈጥሯዊ ነው። በሁሉም ሰዎች ውስጥ ይሄ ተፈጥሯዊ ስብዕና አለ። ነገር ግን ይሄንን ቅናት ለምንድን ነው ሰዎች ከቅናት ተነስቶ ሚስቱን ገደለ፣ በቅናት ባሏን ገደለች፣ በቅናት ከጓደኛዋ ጋር እንዲሆነች አንባላል እና እስቲ ስለ ቅናት እኔ ምንድነው ቅናት? ይገርመው ቅናት በተለያየ አይነት ሌቭል ላይ ይገኛል። የመጀመሪያው መደበኛ የሆነ ቅናት አለ። ይሄ ማለት ችግር እንዳይፈጠር፣ የግንኙነት እንዳይበላሽ ለመጠንቀቅ የሚደረግ ስሜት ነው። ይሄ ስሜት ብዙ ጊዜ በትዳር ውስጥ ባለትዳሮች ባል በሚስቱ ሚስት በባሏ ላይ ልትገልጽ ትችላለች። ለምሳሌ ባሏ የሷ ብቻ ነው፣ ግን ባሏ ባውንደሪ በሌለው መልኩ ከሌላ ሴት ጋር ሲንቀሳቀስ አይታ ስሜቷን ልትገልጽ ትችላለች። እሱም እንደዚሁ ሚስቱ ባውንደሪ በሌለው ከስርዓት ውጪ በሆነ ግንኙነት ከሌላ ሰው ጋር ቢኖራት ስሜቱን ሊገልጽና ቤቱን ሊታደግ ይችላል ማለት ነው። ይሄ መደበኛ ነው፣ በሁሉም ሰው ውስጥ አለ። ምንድነው? አንዳንድ ሰዎች ቅናታቸውን በውስጥ ይዛሉ፣ አይገልጡም። ሌሎቹ ደግሞ በግልጥ ይናገራሉ፣ ስሜታቸው እንዲታወቅ ይሆናል አንዳንዶቹ እንጂ በሁሉም ሰው ውስጥ ይሄ የቅናት ስሜት አለ። ተፈጥሯዊ ስብዕና ነውና እንግዲህ ይሄ መደበኛ የምንለው ቅናት ለመታደግ ነው፣ በሁሉም ሰው ውስጥ ያለ ነው። ሌላው የሚቀጥለው ደግሞ ከመጠን በላይ ከፍ ያለ ቅናት ነው። ይሄ ቅናት ኢቭን ትዳር እስከሚፈርስ የሚያደርስ ቅናት ነው። ማለት የተሳሳተ መረጃ፣ እውነት ያልሆኑ ነገሮችን ከሚገባው በላይ ቁጥጥር፣ ሰዎችን በስልክና በሶሻል ሚዲያ ሀንት ማድረግ፣ በተለያየ መንገዱ እረፍት አጥቶ ያንን ሰው መከታተል፣ ኮቴውን መከታተል፣ የት ገባ የት ወጣ እያሉ የሚደረጉ እነዚህ የቅናት ሂደቶች ይሄ በጣም ከፍተኛው ነውና ኢቭን እንደነዚህ አይነት ቅናቶች ትዳር እስከሚፈርስ ድረስ ሁሉ ሊያደርስ ይችላል። ሶስተኛው እጅግ በጣም ከፍተኛና አደገኛ የሆነ ቅናት ነው። ይሄ ደግሞ በጣም ጥንቃቄ ካልተደረገ እስከ ሕይወት መጠፋፋት የሚያደርስ ነገር ግን ስነልቦናዊ ክትትል የሚያስፈልገው የቅናት አይነት ነው። በእንደዚህ አይነት ቅናት ስሜት ውስጥ ያለ ሰው ራሱን እስከ መጣል ስለ ራሱ ያለው ስሜት ባዶ ይሆንበትና ሌላውን ሰው ለመጉዳት ይነሳል ማለት ነው። ስለዚህ እነዚህ ሶስት የቅናት ሌቭሎች አሉ እንዳልኳችሁ። መደበኛ በሁሉም ሰው ውስጥ የሚገኘው ሁሉም ሰው ውስጥ ያለ ነው። በጣም ከፍተኛ የምንለው ደግሞ እንደዚሁ ጥፋት ሊያመጣ የሚችል በትዳር ውስጥ ግጭትን፣ አለመግባባትን፣ እንደገና ደግሞ ትዳር እንዲበተን የሚያደርግ የቅናት አይነት ነው። ሶስተኛው ደግሞ ኢቭን አደገኛ የሆነ በጣም ከፍተኛና አደገኛ የሆነ የቅናት አይነት ነው። ስለዚህ በትዳር ውስጥ እነዚህ የቅናት አይነቶች ሲገለጡ እንዴት ነው ኮንትሮል ማድረግ የሚቻለው?
ቅናት ከምን ተነስቶ ሰዎች በጣም ከፍተኛ ደረጃ ላይ ሊደርሱ ይችላሉ የሚለውን ሐሳብ ስናይ ብዙ የተለያዩ ፋክተሮች ሊኖሩ ይችላሉ። በተለይ ሰዎች ወደ ቅናት ሐሳብ ውስጥ ወደ ከፍተኛው ቅናት የሚገቡት ስለ ራሳቸው ያለው ግምት ዝቅተኛ የሆነ ሲመጣ ነው። ለራሳቸው የሚሰጡት ቫልዩ ባዶ ሲሆን እነዚህ ሰዎች ራሳቸውን እየጣሉ ነው የሚመጡት። እና ቅናት ተፈጥሯዊ ቢሆንም እያደገ በሄደ ቁጥር እየጨመረ በሄደ ቁጥር አደገኛነቱንም መዘንጋት አይገባም ማለት ነው። እንግዲህ በትዳር ውስጥ ብዙ ጊዜ ቅናት በቅናት ምክንያት እንደዚህ ሆነ እንዲህ ተፈጠረ። አዎ ይፈጠራል። ሰዎች በትዳር ሲኖሩ ባል የሚስቱ ባልንጀራ፣ ሚስት የባሏ ባልንጀራ ነው መሆን ያለባት። እርስ በርሳቸው ጓደኛሞች ከሆኑ፣ ጥሩ ኮሚኒኬሽን ካላቸው፣ ግልጽ ከሆኑ፣ አንዱ ሌላውን በደንብ የሚያውቅ ከሆነ አንዱ ከሌላው ጋር ሰፖርት እየተደራረገ መኖር ይችላል። ነገር ግን ራስን ከፍ ማድረግ፣ ራስን በጣም መውደድ፣ ለሌላው ሰው ቫልዩ አለመስጠት እነዚህ ሰዎች አእምሯቸው እንዲበላሽ ስለሚያደርግ ሌላው ወገን ራሱን እያሳነሰ እንዲመጣ ያደርጋል ማለት ነው። ስለዚህ በቅናት ውስጥ የሚፈጠሩ ችግሮችን ሶልቭ ለማድረግ ሰዎች በጥንቃቄ ከልጅነት ጀምሮ እንኳን ቅናት በሰዎች ውስጥ ይፈጠራል። ለምሳሌ በትምህርት ቤት ውስጥ አይታችሁ እንደሆነ ውጤት ሰው አንዱ ጓደኛው የተሻለ ውጤት ሲያመጣ በዛ ጓደኛው ይቀናል። ኖርማል ነው። ስለዚህ እንዲበረታ ያደርገዋል። በተለያየ መንገድ ቅናቶች አሉ። ግን በትዳር ውስጥ ያለው ቅናት ከመደበኛ ቅናት ካለፈ አደጋለሁ፣ የጤንነት ችግርም ያመጣል። አጥንትን ያነቅዛል ይላል ምሳሌ ላይ። ቅናት አጥንትን ነው የሚያነቅሰው። ኢቨን ያዕቆብ 3:16 ላይ ቅናትና ራስን ወዳድነት ባለበት ስፍራ ችግሮች እንዳሉ፣ ጥፋቶች እንዳሉ ይናገራል። ስለዚህ ቅናት፣ ራስ ወዳድነት እየጨመረ ባለበት ቦታ ላይ ችግሮች ይፈጠራሉ፣ ሰላም አይኖርም። ብዙ ጊዜ በጣም በከፍተኛ ሁኔታ ቅናትን የሚቀኑ ሰዎች ጤናሞችም አይደሉም። ትልቅ የስነ ልቦና እገዛም ያስፈልጋቸዋል። ስለዚህ ቅናትን ለመቆጣጠር አንደኛው የሌላውን ችግር አይቶ በግልጽ ለመግባባት ሙከራ ካልተደረገ እያደገ ሲሄድ ሌላ ችግርን ይፈጥራል ማለት ነው። በተለይ ቅናት በትዳር ውስጥ እየበረታ ሲመጣ መግባባትን ያበላሻል። በጥንዶች መካከል ያለው ተግባቦት እየተበላሸ ይመጣል። መተማመን ይጠፋል። አንዱ ሌላውን ሊያምነው አይችልም። ኢቭን ታማኝ የሆነው ሰው እንኳን ራሱን መጠራጠር እስከሚጀምር ማለት ነው። ምንም በሌለበት ቦታ ስለሚጠርጠር ሰው ይደናገጣል፣ ኮንፊደንስ ያጣል። እና ብዙ ጊዜ በዚህ በከፍተኛ ቅናት የሚቸገሩ ሰዎች ስም ማጥፋት፣ መሳደብ፣ የተለያዩ ነገሮችን ስለሚፈጥሩ ትዳሩ እንዳይቀጥል ነው የሚያደርገው። ሌላው ኮንትሮል ነው የሚያደርጉት። እነዚህ ቀናተኛ ሰዎች በጣም ኮንትሮል፣ ፋይናንሻሊ ኮንትሮል ያደርጋሉ። የት ገባ፣ የት ወጣሽ፣ ምንድነው፣ ምንድነህ፣ በቃ እረፍት የላቸውም። በሁሉም ነገር ውስጥ አፈናፍነው ያ ሰው መብት እንዳይኖረው፣ ነፃነት እንዳይኖረው ያደርጋሉ። ግን ያንን ሰው የሚያደርጉ ይመስላሉ እንጂ ራሳቸው ናቸው ነፃነት የሚያጡት። ለምን? አጥንት ነው የሚበላው ቅናት። እና በቅናት የሚቸገሩ ሰዎች ብዙ ጊዜ ሰላም የላቸውም። ለጥቂት ደቂቃ የሰላም ሀሳብ ማሰብ አይችሉም። አንዳንድ ቅናቶች የሚገርመው ያልተገለጡ ቅናቶች አሉ። ጸጥ ብለው ያንን ሰው አቢዩዝ በማድረግ መብቱን በማሳጣት ሰላሙን በማሳጣት አትችልም፣ እንደዚህ አይደለም፣ ሁሌ ያንን ሰው ዳውን በማድረግ ይጎዳሉ። ስለዚህ ቅናትን ይሄ ኮንትሮሊንግ የሆነውን ሲስተም በሰው ህይወት ውስጥ ያመጣሉ ማለት ነው። በጣም የሚቆጣጠሩት የሚቀኑ ሰዎች የት ገባ፣ የት ወጣ፣ ምን በላ፣ ምን ጠጣ፣ የት ነህ፣ የተኛ፣ የተነሳ ነው የሚሉት። እና ይሄ የሚጎዳው ዋናውን ባለቤቱ የሚቀናውን ሰውን የሚጎዳው። በጣም ጤንነቱ ይዛባል። ብዙ ጊዜ ለፕሬሸር፣ ለልብ ህመም፣ ለስኳር ሁሉ ሊጋለጡ ይችላሉ። ለምን? እረፍት ስለሌላቸው ማለት ነው። ሌላው እንግዲህ ቅናት ላይ ያስከትል የሚችለው ያው በጣም በልጆች በአካባቢ ላይ ቀውስን ያስከትላል። በሚቀኑ በቅናት ምክንያት በሚጣሉ ሰዎች ቤት የሚያድጉ ልጆች እጅግ የተጎዱ ልጆች ናቸው።
በወደፊት ህይወታቸው ላይ ትዳርን እስከ መጥላት ድረስ ነው። ትዳር ማለት ይሄ ነው እንዴ? በቃ ትዳር ይቅርብን እስከሚሉ ድረስ እንዲጠሉ ያደርጋል። በልጆች ላይ ትልቅ ስብዕና ችግርን ይፈጥራልና ቤተሰብ በእንደዚህ አይነት ሁኔታ ውስጥ የሚሰቃዩ ቤተሰቦች በልጆቻቸው ላይም ይህንን ችግር ያስከትላሉ። ኢቭን ይሄ የሚቀናው ሰው ከምን ተነስቶ ይቀናል? አንድ ጊዜ ከክላይንቶች የገጠመኝን አጋጣሚ ነውና በጣም ከሚገባ በላይ ነው በሚስቱ የሚቀናው። እረፍት ነው የሚነሳት። ትሰራለች፣ ትንቀሳቀሳለች፣ ታማኝ ሴት ነች። ግን ሁሌ ከኋላ እሱ ይከተላታል። የት እንደገባች ስራ ከመቼው ሄዶ ከስራ ተመልሶ ከሷ ኋላ ነው ወክ የሚያደርገው። ሱቆች ላይ የምታስረክባቸው እቃዎች አሉ፣ ትሯሯጣለች፣ ያያታል። እረፍት ነው የሚነሳት። ይሰድባታል፣ አቢዩዝ ያደርጋታል፣ ይመታታል። ነገር ግን በኋላ ላይ እሷ ወደ አማካሪ ጋር መታ ሀሳቧን ስትገልጥ ፈቃድ ስላለኝ ነው ይህንን ታሪክ ማለት ማንነቱ አልተገለጠም፣ ግን ፈቃድ አለኝ ይህን ታሪክ ላይ ሌሎች እንዳስተምር። ምንድነው እሱ ከመጣ በኋላ ስለ ልጅነት ታሪኩ ስጠይቀው እናቱ ለአባቱ ታማኝ አለመሆኗን ያውቅ ነበር። ልጅ ቢሆንም የሚከታተለው ታሪክ ነበር ቤት ውስጥ። እናትየው ከባሏ ውጪ የሆነ ከሌላ ወንድ ጋር ሪሌሽንሺፕ ነበራት። ይሄ ልጅ በልጅነቱ ይሄንን ያይ ነበረ እና እያደገ ሲመጣ እንኳን እናቱን በጣም ነው የሚጠላት። በዚያን ሰዓት እንኳን ሲናገር እንደኔ አይነት እናት ውሻና እርኩስ የለም እያለ ነው የሚያወራው። አያችሁ፣ በልጅነታቸው ልጆች የሚያዩት ታሪክ፣ ቤተሰቦቻቸው ሲያደርጉ ያዩትን ታሪክ ሌላዋ ሴት በቀሪው ዘመናቸው እንደዛ ስለምትመስላቸው በጣም ሚስቶቻቸውን ያስጨንቃሉ እንደዚህ አይነት ሰዎች። ስለዚህ በዚህ ልጅ አእምሮ ውስጥ ስዕብና ውስጥ እናትየው ምን እንደከተተች እንግዲህ ተመልከቱ። ልጆች አያውቁም እንዳትሉ፣ እያንዳንዷን ሂደታችንን ይከታተላሉ፣ ያውቃሉ፣ ያያሉ። አባትም በእንደዚህ አይነት መንገድ ባለመታመን ሲሄድ ልጆች ያያሉ። አንዳንዶች ደግሞ ራሳቸው የዚያ ችግር ባለቤት ሆነው ራሳቸው ከሌላ ሰው ጋር እየሄዱ ነገር ግን ሚስቴ እንደኔ ልትሄድ ትችላለች የሚል ስሜትን በመፍጠር በውስጣቸው በሚስታቸው ላይ ሌላ ቅናት ይጀምራሉ። ራሳቸው ታማኝ እኮ አይደሉም። ስለዚህ ልጆች ስዕብናቸው እንዳይበላሽ ወላጆች ጥንቃቄ ሊያደርጉ ይገባል ማለት ነው። ልጆች አያውቁም እንዳትሉ፣ በጣም በልጅነታቸው ያዩትን ታሪክ ስለሚገነዘቡ ይሄ ሰው የተጎዳው በዚህ ነው። ከዚህ የተነሳ የእናቱን ችግር ስለሚያውቅ አባቱ ስራ ሲሄድ እናቱ የምትሆነውን ስለሚያውቅ የእሱም ሚስት እንደዚሁ እንደምትሆን በማሰብ ነው ኮቴዋን እየተከታተለ በጣም የሚጨነቀው በጣም የሚታመመውና በኋላ ላይ ያ ትዳር ተበላሸ ማለት መቀጠል አልቻለም። ልጆችም ብዙ ተጎዱ። ሌላው እንግዲህ ቅናት የራስን ክብር ያሳጣል። የሚገርማችሁ የሚቀናው ሰውዬ ክብሩን ነው የሚያጣው። በጣም ራሱን ያዋርዳል። በማይገባ ቦታ ይገኛል። በሰዎች መካከል የማይገባ ነገርን ይናገራል። አፍ አውጥቶ ነው የሚናገረው። ስለዚህ ክብር እንዳይኖረው በጣም የሚቀኑ ሰዎች፣ እረፍት የሌላቸው ሰዎች ሚስታቸውን ባላቸውን በተለያየ ምክንያት ክብር ነው የሚያጡት። ራሳቸው ክብራቸውን ያጣሉ። ይሄንን ስል ደግሞ መደበኛ የሆነው አላስፈላጊ የሆነውን ሪሌሽንሺፕ ሳንዘነጋ ነው። አንዳንድ ሰዎች ምንም ኮንሺየስ አይደሉም። ለምን የሌሎችን ሰዎች ቤት መጠበቅ አለበት? አንድ ሰው ጓደኝነት ሊኖር ይችላል፣ በተለያየ መንገድ መገናኘት ይችላል። ግን ባውንደሪ ሊሰራ ይገባል። ባውንደሪ የሌለው ሪሌሽንሺፕ የሌላውን ስሜት እንደሚጎዳ አይደለም ዋናውን ባለቤት ኢንቫይሮንመንትን ራሱ ያውካል። በአካባቢ ያሉ ሰዎች አምሯቸው እንዲበላሽ ያደርጋል። ምንድነው ይሄ ነገር ይላሉ። ለምሳሌ አንድ ባል ከሌላ ሰው ሚስት ጋር በተደጋጋሚ የሆነ ቦታ ቢገኝ ሚስቱ እንኳን ባታውቅ የሚያዩት ሰዎች ምንድነው ይሄ አግባብ አይደለም፣ ለምንድነው ብዙ ጊዜ እንደዚህ ሊሆን የሚችለው የሚል ስሜት ውስጥ እንዲገቡ ያደርጋል። ስለዚህ ባለትዳሮችም ጥንቃቄ ሊኖር ይገባል። ለብቻችሁ ወደ ተለያየ ቦታ አትገኙ። እግራችሁንም ሰው ቤት አታዘውትሩ። ማለት በቃ ልክ ያለው ግንኙነት ካለ አንደኛው በሌላው ላይ የተበላሸ ስሜት እንዳይኖር ያደርጋል። ሌላው አንዳንድ ጊዜ አንዳንድ ሰዎች ምንም ቅናትም ሳይኖር ተቀናብኝ፣ ቀናችብኝ የሚሉ ሰዎች አሉ። ማለት እነሱም ስለራሳቸው ያላቸው ቫልዩ ዝቅተኛ ስለሆኑ ያለመፈለግ ስሜት ሌላ ሰው እንደማይፈልጋቸው የሚሰማቸው ሰዎች ምንም በሌለበት ተነስተው የኬሌ ሚስት ቀናችብኝ ወይም ደግሞ የኬሌ ባል ቀናብኝ ይላል። ራሱ እኮ የወረደ እይታ ስላለው ነው።
በራሱ የመተማመን አቅሙ ዝቅተኛ ነው። አልተፈለኩም የሚል ስሜት አለው። ብዙም ጊዜ አልፈለግም የሚሉ ሰዎች ሪሌሽንሺፕ ብዙ ጊዜ የሚበላሽባቸው ሰዎች መጨረሻ ላይ ምንድነው የሚፈጥሩት? ቀናችብኝ፣ እንደዚህ ከሌን ስላናገርኩት እንዲህ ስለሆንክ እንዲህ አለች። ውስጣቸው ያለው ጩኸት ውጤት ነው፣ ምንም በሌለበት ነው እነዚህ ሰዎች የሚሉት። ስለዚህ ቅናት ግን በሁለቱ ባልና ሚስቶች፣ ባል በሚስቱ ሚስት በባሏ ላይ የምታሳየው ስሜት ነው። ሌላው ግን ከውጪ ተቀናብኝ ወይም ቀናችብኝ ብሎ የሚመጣው ሰው ራሱ እንደተሳሳተ ማሰብ አለበት። በጣም ትልቅ ስህተት ነው እንደዚህ አይነት አካሄድ። ለምን እንዴት ነው ቀናችብኝ? ምን ሲደረግ ነው ሰው የሚቀናው? በባዶ ምንም በሌለበት አንድ ሰው በሌላው ላይ ስሜት ሊያሳይ አይችልም። የራሱን የውስጥ ጩኸት ነው የሚጮኸው። ስለዚህ ይሄ መደበኛ የምንለው ቅናት ማንም ሰው ተፈጥሯዊ ነው። የራሱን ነገር ራሱ መጠቀም ነው የሚፈልገው። የራሱ ትዳር የራሱ እንጂ ለሌላ ሰው ትዳሩን አሳልፎ መስጠት አይፈልግም። ስለዚህ የሚያሳየው ስሜት ትክክለኛ ነው፣ ቤቱን እየጠበቀ ነው ማለት ነው። ነገር ግን ይሄ በጣም አደገኛው የሆነው የቅናት የመጨረሻው ሶስተኛው ሌብል ቅናት ህይወት እስከ ማጥፋት እስከ መገዳደል ሁሉ ያደርሳል። በእንደዚህ አይነት የቅናት ስቃይ ውስጥ ያሉ ሰዎችን ስነ ልቦናዊ ሕክምና እንዲያገኙ ወደ ሳይካትሪስቶች እንዲቀርቡ ማድረግ ተገቢ ነው። ይሄንን ትምህርት የምትሰሙ በጣም ምንም በሌለበት ባልተፈጠረበት ነው አእምሮ ነው የሚፈጥረው ይሄንን ነገር። ያቺ ሴት ወይም ያ ሰው ምንም ውስጥ የለም፣ መረጃም የለም፣ ያለ ምንም መረጃ ነው። መረጃ ያገኘ ሰው በባሉ ላይ ወይም በሚስቱ ላይ ስሜቱን ቢገልጥ ችግር የለውም። ነገር ግን መረጃ ሳይኖር አንድ ስቴፕ ሰዎቹ ኢቭን የማይተዋወቁ ሰዎች ሊሆኑ ይችላሉ ይሄንን ስሜት የሚፈጥረው። ስለዚህ እንደዚህ አይነት ችግሮች የስነ ልቦና ችግሮች ስለሆኑ ወደ ሕክምና መሄድና እገዛ ማግኘት ያ ሰው ራሱን እንዲያድን ያደርገዋል። እንደዚህ አይነት ሰዎች ሌላውን አጥፍተው ራሳቸውን ያጠፋሉ። ምንም በሌላ ነገር ነው፣ አእምሯቸው ውስጥ የተፈጠረ ስዕል ነው። ሚስቱንም ይገላል፣ ራሱንም ያጠፋል፣ ወይም ደግሞ ሚስቱን ይገላታል። እዚህ ሌብል ላይ ከመድረስ ወደ ጥፋት ከመሄድ ይሄ ቻይልድ ትራውማ ቅድም እንዳነሳሁት አይነት ሐሳብ በልጅነት የቤተሰብ ታሪክ ለምሳሌ እናት ሳትታመን ቀርታ በትዳር ውስጥ ከሌላ ሰው ልጅ ልትወልድ ትችላለች። ያንን የሚያውቁ ልጆች ሐሜቱን የሰሙ ልጆች ቢኖሩ የኔ ሚስትም እንደዚህ ልትወልድ ትችላለች ከሌላ ወንድ ብለው ሚስቶቻቸውን ሁሉ ልጆቻቸውን እስከ መጠራጠር የሚደርሱ ሰዎች አሉና ይሄንን እገዛ ስለሚያስፈልግ ለራስም ያለ ግምት እጅግ የወረደ ስለሆነ እንደገናም ደግሞ እርቀትን እየፈጠረ ይመጣል። እንደዚህ አይነት ቅናት በጥንዶቹ መካከል መራራቅ፣ የስሜት መራራቅ፣ ጥቃቶች እንዲፈጠሩ ስለሚያደርግ ቅናትን በመደበኛ መልኩ ካልሆነ እያደገ የሚሄድ ከሆነ ጥፋት ስላለው ይሄንን እገዛ ስለሚያስፈልግ በአካባቢ ያላችሁ የዚሁ ችግር ተጋፋጭ የሆናችሁ ወደ ሕክምና በመሄድ የስነ ልቦና ባለሙያዎችን በማግኘት ልትታከሙ ይገባችኋል ማለት ነው። በተረፈ ቅናት ተፈጥሯዊ ስብዕና ነው፣ ሁሉም ሰው ውስጥ ያለ ነው። ነገር ግን ከልክ ካለፈ አደጋ ስለሚያስከትል ነው ይሄንን ትምህርት ዛሬ ያመጣሁት። ለምን ገና በጓደኝነት ያሉ ጥንዶች ማለት ጩኛሞች ይቀናናሉ። በቅናት ምክንያት በተሳሳተ ቅናት ምክንያት ሪሌሽንሺፓቸው ይፈርሳል። በትዳር ውስጥ ያሉ ትዳር ይበተናል፣ ልጆች ስብዕናቸው ይጎዳል። ስለዚህ እንግዲህ ይሄንን ትምህርት ከሰማችሁ ጎረቤት ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ በዚህ ችግር ውስጥ ያለ ሌሎችም ሊኖሩ ስለሚችሉ በሕክምና እንዲረዱ እገዛ እንድታደርጉ ይህን መልእክት የምትከታተሉ እንግዲህ ለዛሬ ያለው ትምህርት ይሄ ነው። በሚቀጥለው በሌላ ፕሮግራም እስከምንገናኝ ደህና ቆዩ። አሁንም ይህን ቤት ሰብስክራይብ እና ላይክ ሼር እያደረጋችሁ እንድታግዙን እንጠይቃለን። ደህና ሰንብቱ።